እሺ ዛሬ ኮድ ማስተር ሁለተኛ ቀን ምን እንደሚመስል ላሳያችሁ። የባለፈውን ቪዲዮ አይታችሁት ነበረ። እንግዲህ አሪፍና ሪስፖንሲቭ የሆነች ሎጊን ፎርም ነው የሰራ ነው። እቺን ሎጊን ፎርም ላሳያችሁ። የመጀመሪያ ፎርም ሾው የሚል አለ። ይሄ የሲኤስኤስ ኮድ ነው። ይሄ ደግሞ ጃቫስክሪፕት የሰራንበት ጂኤስኤክስ ፋይል ማለት ነው። ኤችቲኤምኤልን ኮንታይን አድርጎ ያዘልን ጃቫስክሪፕት ነው ማለት ነው። ይህኛዋ ጃቫስክሪፕት እና ይህኛዋ ሲኤስኤስ ምን ይሰራል የሚለውን ብራውዘር ላይ ሄደን እንየው። ሪፍሬሽ አልኩትና ለምሳሌ እንደዚህ ነው። ባዶውን ሬጂስተር ብል ኔም ኢዝ ሪኳየርድ፣ ኢሜል ኢዝ ሪኳየርድ ሁሉንም ማስገባት አለብህ ይለኛል ማለት ነው። ሳስገባ ምን ይመጣል የሚለውን ለምሳሌ አበበ ብዬ ባስገባ እዚህ ጋር አበበ ብል ተቀበለኝ። ሁለተኛውን ደግሞ ኢሜል ነው። ኢሜል ለምሳሌ አልኩልኝና ዶት ጂሜይል ዶት ካምብል ዶት ከብል ፕሊስ ኢንሰርት ቫል ትክክለኛ ኢሜይል አይደለም እያለ ማለት ነው። ለምሳሌ እችን አስወጥቼ ሺፍት አት ብዬ ባስገባ ትክክለኛ ሲሆን ይቀበለኛል ማለት ነው። ፓስዋርድ ይለኛል። እሺ ፓስዋርድ ላስገባ 1 2 እዚህ ጋር መስት ቢ 6 ካራክተር 6 ቢያንስ መሆን አለበት ይለኛል ማለት ነው። እንዳነሳሳት ላስገባው ለምሳሌ 1 2 3 4 5 6 ስል ይለቃል። ኮንፍርም ፓስዋርድ የሚለው ለምሳሌ 1 ብዬ ስንጀምር ከላይኛው ጋር ማች መሆን አለበት ይለኛል ማለት ነው። 2 3 4 5 6 ሲል ትክክል ገባው ማለት ነው። ስለዚህ ትክክለኛ የሆነ ሎጊን ፎርም ሰብሚት ብዬ ሬጂስተር ስለው ሰብሚት ያደርጋል ማለት ነው። በቀጣይ ደግሞ ስትሮንግ መሆን እንዳለበት ዊክ ነው፣ ስትሮንግ ነው፣ ሚዲየም ነው እያለ እንዲያሳየን እዚህ ጋር ፓስዋርድ እናሻሽላታለን ማለት ነው። ለዛሬ ይህን ይመስላል።